ሰላም የተወዳጅ ተመልካች እንደምናችሁ ዛሬ ደግሞ በአዲስ ቪዲዮ ተመልሻለሁ። የዛሬ ቪዲዮ እንግዲህ 3 የአንድሮይድ ኤፒክ ያስተዋውቃችኋለሁ። በቪዲዮ መጨረሻ ላይ የዩአርኤል ቼክ የምናደርግበት ማለትም ቴሌግራም፣ ፌስቡክ እንዲሁም በሌሎች ሶሻል ሚዲያ ሲላክልን ሀክ እንዳንደረግ የምንጠነቀቅበት አንድ አፕሊኬሽን አስተዋውቃችኋለሁ። እንዴት እንደምትጠቀሙበትም ስለማሳያችሁ ቪዲዮ እስከ መጨረሻ ተከታተሉ። የመጀመሪያው ኔት ኦፕቲማይዘር ሲሆን ኔት ኦፕቲማይዘር የሚጠቅመን እንግዲህ የተሻለ የዲኤንኤስ ሰርቨር በመጠቀም ዋይፋይ ኔትወርካችን እንዳይቆራረጥብን የሚያደርግ ነው። ሁለተኛው ደግሞ ዋይፋይ ኤአር የሚል አፕሊኬሽን ሲሆን ዋይፋይ ኤአር የሚጠቅመን ደግሞ በቤታችን ላይ ወይ በሌሎች ቦታዎች ላይ ዋይፋይ ኔትወርክ ስፒድ ቼክ ለማድረግ የሚጠቅመን ነው። ያ ማለት የተሻለ ስፒድ ባለበት ቦታ ላይ ሆነን ኔትወርክ ስፒዳችን ሳይቆራረጥ እንድንጠቀም የሚጠቅመን አፕሊኬሽን ነው። ሶስተኛ ደግሞ እንደነገርኳችሁ ዩአርኤል ቼክ የሚል አፕሊኬሽን ሲሆን ይሄ ደግሞ ሊንኮች ሲላኩልን በፌስቡክ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አፕሊኬሽኖች ሊንክ ሲላክልን ያ ሊንክ ሴፍ ነው ወይስ አይደለም ብለን የምናረጋግጥበት አፕሊኬሽን ሲሆን እንዴት እንደምንጠቀማቸው ደግሞ በሚቀጥለው ቪዲዮ ላይ ያሳያችኋለሁ። ተከታተሉ። በመጀመሪያ ዩአርኤል ቼክ የሚለውን አፕ እናወርዳለን። በመቀጠል ኦፕን እንለዋለን። እንደዚህ ቱቶሪያል አለው፣ ከፈለጋችሁ ማየት ትችላላችሁ። እኔ ስኪፕ ቱቶሪያል የሚለውን ኦፕሽን መርጣለሁ። በመቀጠል አፕሊኬሽኑ ሲከፍት እንደዚህ ነው። እዚህ ጋር የምትመለከቱት ኤችቲቲፒ ብሎ የሚጀምረውን ሊንክ ክሊክ ታደርጉትና አሁንም ኤችቲቲፒ ብሎ የሚጀምረውን ሊንክ ድጋሚ ትነኩታላችሁ። እዚህ ቦታ ላይ እናንተ ቼክ ማድረግ የምትፈልጉትን ሊንክ ፔስት ታደርጉና ኦኬ ትሉታላችሁ። ቼክ ስታተስ ትላላችሁ። ስለዚህ እንደምትመለከቱት ኦኬ ብሎ መልሶልናል። ይሄኛው ሊንክ ሴፍ ነው ማለት ነው። ከዚህ ውጭ ሴፍ ያልሆኑ ሊንኮች ሲላኩልን ማለትም የፊሽንግ ወይ ደግሞ ሀክ ለማድረግ ሊንኮች ሲላኩብን ወይም ደግሞ እንደዛ አይነት ማሊሺየስ ወይ ደግሞ ቫይረስ ያላቸው ሊንኮች ከሆኑ እዚህ ጋር ማሊሺየስ ናቸው ወይ ለፊሽንግ ናቸው ብሎ መልእክት ይልክልናል ማለት ነው።